ሰላም ጤና ይስጥልን ወደ ላፍቶ ኦንላይን ቲቪ ተከታታዮቻችን የዕለተ ማክሰኞ ታህሳስ 21 ቀን 2018 ዓመተ ምህረት ዕለታዊ ዜናዎቻችንን ይዘላችሁ ቀርበናል። ከዜናዎቹ ጋር አበባይ መንግስት ነኝ። በቅድሚያም በንፋስ ስልክ ላፍቶ ክፍለ ከተማ የፌደራል ከፍተኛ ግብር ከፋዮች ቅርንጫፍ ጽህፈት ቤት ለአቅመ ደካሞች የጂ+3 የመኖሪያ ህንጻ ግንባታ ስራ አስጀመሩ። ግንባታው በሁለት ወራት ውስጥ ተጠናቆ ለአገልግሎት ክፍት እንደሚሆን የተገለጸ ሲሆን ግንባታው ሲጠናቀቅ የ15 አቅመ ደካማ አባወራዎችን ተጠቃሚ እንደሚያደርግ ተመላክቷል። ግንባታውን ያስጀመሩት የክፍለ ከተማው ዋና ስራ አስፈጻሚ ወይዘሮ ካባ መብራቱ በዘንድሮ ዓመት በክፍለ ከተማው ከመቼውም ጊዜ በላይ በርካታ ሰው ተኮር ስራዎች እየተከናወኑ መሆኑን ገልጸው ለተገናኘንበት በጎ ዓላማ መሳካት መረባረብ ይገባል ብለዋል። የተያዙ ፕሮጀክቶች ፍጥነት በተሞላበት መንገድ በጥራት ማጠናቀቅ ቅድሚያ የሚሰጠው መሆኑን የጠቆሙት ወይዘሮ ካባ በተቀመጠው የጊዜ ገደብ ማጠናቀቅ ለነዋሪዎች ማስተላለፍ ይገባል ብለዋል። የፌደራል ከፍተኛ ግብር ከፋዮች ዋና ስራ አስኪያጅ ታሬሳ አንሲሳ ግብር ለአገልግሎት ከሚውልበት ተግባር መካከል አንዱ ማሳያ የበጎ ፍቃድ ስራዎች ላይ መሳተፍ ነው ያሉ ሲሆን በተቀመጠው የጊዜ ገደብ መሰረት እናጠናቀቃለንም ብለዋል። በማስጀመሪያ መርሃ ግብሩ ላይ ክፍለ ከተማ ዋና ስራ አስፈጻሚ ወይዘሮ ካባ መብራቱ፣ የፌደራል ከፍተኛ ግብር ከፋዮች ዋና ስራ አስኪያጅ ታሬሳ አንሲሳን ጨምሮ የክፍለ ከተማና የወረዳ ከፍተኛ የስራ ኃላፊዎች፣ የቅርንጫፍ ጽህፈት ቤቱ ሰራተኞች እንዲሁም በጎ ፈቃደኞች ተሳትፈዋል። በማስቀጠልም በንፋስ ስልክ ላፍቶ ክፍለ ከተማ የሰላምና ጸጥታ አስተዳደር ጽህፈት ቤት ለስድስተኛ ኮርስ ለአዲስ ምልምል የሰላም ሰራዊት አባላት የንድፈ ሀሳብ ስልጠና ሰጥቷል። ዘገባው የውብሸት አሸናፊ ነው። ብዙአየው ተክሉ እንደሚከተለው ታቀርብልናለች። በንፋስ ስልክ ላፍቶ ክፍለ ከተማ የሰላም ጸጥታ አስተዳደር ጽህፈት ቤት ለስድስተኛ ኮርስ አዲስ ምልምል የሰላም ሰራዊት አባላት የንድፈ ሀሳብ ስልጠና ሰጥቷል። በእለቱም የክፍለ ከተማ ዋና ስራ አስፈጻሚ ወይዘሮ ካባ መብራቱን ጨምሮ ሌሎች አመራሮች፣ የጸጥታ አካላት እንዲሁም አዲስ ምልምል የሰላም ሰራዊት አባላት ተገኝተዋል። የንድፈ ሀሳብ ስልጠናው የሰላም ምንነት፣ ሀገር ወዳድነት፣ የሰላም ሰራዊት አደረጃጀትና ደንብና መመሪያ እንዲሁም ወንጀል መከላከል የሚሉ ርዕሰ ጉዳዮች ላይ ትኩረት ያደረገ ነው። መርሃ ግብሩን ያስጀመሩት የክፍለ ከተማ ዋና ስራ አስፈጻሚ ወይዘሮ ካባ መብራቱ የሰላም ሰራዊት አባላት በክፍለ ከተማው የሚከናወኑ የተለያዩ የልማት ስራዎች ላይ ከመሳተፍ ባሻገር ከጸጥታ አካላት ጋር ተቀናጅተው የአካባቢያቸውን የህብረተሰቡን ሰላም በማስጠበቅ ረገድ በርካታ ስራዎች እየሰሩ መሆኑን አንስተዋል። ለከተማችን የልማቱ ተጠቃሚ እንዲሆን ህዝቡ ተደራሽነቱ እንዲስፋፋ ህዝቡ ተሳትፎ እንዲኖረው ትልልቅ ስራዎች በኮሪደር የለማች ክፍለ ከተማ በኮሪደር የለማች ከተማ እንድትሆን ትልቅ ስራ ተሰርቷል። ይሁን እንጂ እነዚህ ስራዎች ደግሞ ከግብ ለማድረስ እነዚህ ስራዎች ውጤታማ እንዲሆኑ የሰላም የደህንነት ስራው ደግሞ ከማንኛውም ስራ ትልቅ ቦታ ያለው ስራ ነው። ይሄን ስራም በዛው ልክ ተግባራዊ በማድረግ ከተማችን፣ ክፍለ ከተማችን፣ ወረዳዎቻችን፣ ብሎኮቻችን፣ ቀጠናዎቻችን ህዝባችን በሰላም ወጥቶ እንዲገባ በሰላም ሰርቶ እንዲገባ ልማቱንም በሰላማዊ መንገድ እንዲያካሂድ እስካሁን ሲሰሩ ከነበሩ ስራዎች ውስጥ የአንበሳውን ድርሻ ያለው የሰላም ሰራዊቱና እንዲሁም በሰላም ጉዳይ ላይ የሚሰራው መዋቅር ኃላፊነት የነበረበት እየተወጣ ያለ አሁንም እየሰራ የሚገኝ ለቀጣዩም ስራ ደግሞ እንዲሁም ኃላፊነት ወስዶ የሚሰራ ኃይል እንዳለ ይታወቃል። የክፍለ ከተማው ሰላም ጸጥታ አስተዳደር ጽህፈት ቤት ኃላፊ አቶ ደረጀ ድርብሳ ህዝቡ የሰላም ባለቤት እንዲሆን በርካታ ስራ እየተሰራ እንደሚገኝ ጠቅሰው ቀጣይነት ያለው ሰላም እንዲረጋገጥ በማድረግ ረገድ የሰላም ሰራዊቱ እያደረገ ያለውን ተሳትፎ ማጠናከር አለበት ብለዋል። መሆን የሰላም ባለቤት እንዲሆን በርካታ ሚና እየተጫወተ ይገኛል። ስለዚህ ይህንኑ በማስመልከት ቀጣይነት ያለው ሰላም በክፍለ ከተማችን እንዲረጋገጥ ይህንኑ በዛሬው ቀን የሰላም ሰራዊት ስልጠና ለመጀመር ተዘጋጅተን እንገኛለን። የስድስተኛ ኮርስ አዲስ ምልምል የሰላም ሰራዊት አባላት በበኩላቸው የንድፈ ሀሳብና የተግባር ስልጠናን በአግባቡ ተከታትለው ለጸጥታ ስራው ተደማሪ አቅም እንደሚሆኑ ተናግረዋል። ከዚህ ስልጠና በኋላ ሙሉ ቀጠናዬን በሰላም ደህንነት በሰላም እንዲኖሩ ችግር ከተፈጠረ በፍቅር እንዲፈታ ለማድረግ ጥረት አድርጌ እሰራለሁ። ጠንክሬ እሰራለሁ። ስድስተኛ ዙር ስልጠና ወስደን አካባቢያችንን አገራችንን በመጠበቅ
እንትን የምንለው ማለት ነው የምንተባበረው ህዝባዊ ነገር አንድነት ነው። አንድ ስንሆን ደግሞ ሁሉም ነገር ላይ አንድ ስንሆን አገር ትለወጣለች። ተማሪ በሰላም ተምሮ ውሎ ይገባል፣ ሰራተኛው ውሎ ይገባል። ሰላም ከሌለ ምንም አይነት እንቅስቃሴ እንደማይኖር ሁላችንም እናውቃለን። ይሄን ነገር ደግሞ በአንድነት ሆነን በህብረት ሆነን በአንድነት አገራችንን እንድመራ ፈልግ ሰላም ለሁሉም አስፈላጊ ስለሆነ ለወረዳችን ለከተማችን ለሁሉም ላይ ተሳትፈን ስልጠናውን ጨርሰን ሰላማችንን እንድጠብቅ ነው ስልጠናው። ያው ለአገራችንም ለአካባቢያችንም ሰላም ለሊት ቀን ሳንል እንጠብቃለን። ለህዝባችንም ደግሞ ሰላም እናረጋግጣለን። ከመንግስታችን ጎን ሆነን ዛሬም ነገም እንሰራለን ማለት ነው። በመጨረሻም የለሚ ኩራና የአዲስ ከተማ ክፍለ ከተማ ባህል ኪነ ጥበብ ጽፈት ቤቶች በንፋስ ስልክ ላፍቶ ክፍለ ከተማ ባህል ኪነ ጥበብ ጽፈት ቤት በመገኘት ልምድ ልውውጥ አካሄዱ። በልምድ ልውውጡ ከሁለቱ ክፍለ ከተሞች የመጡ አመራሮች፣ ቡድን መሪዎችና ባለሙያዎች በንፋስ ስልክ ላፍቶ ክፍለ ከተማ ባህል ኪነ ጥበብ ጽፈት ቤት የተሰሩ ስራዎችን ጎብኝተዋል። በጉብኝቱ በቼክ ሊስት የተደገፈ ሲሆን የጽፈት ቤቱ አገልግሎት አሰጣጥና አደረጃጀት፣ የክፍለ ከተማው ዘመናዊ ባህላዊ ሙዚቃዎች፣ በክፍለ ከተማው የተገነባው አምፊቲያትር ማዕከል እንዲሁም የስራ ላይ የተግባር ልምድ ልውውጥ ተካሂዷል። ልምድ ልውውጥ ያደረጉት ሁለቱ ክፍለ ከተሞች የንፋስ ስልክ ላፍቶ ክፍለ ከተማ ባህል ኪነ ጥበብ በቴክኖሎጂ የተደገፈ ቤተ መጻሕፍትና የጽፈት ቤቱ አደረጃጀት ላይ ጥሩ ተግባርና ልምድ የሚሆን መሆኑን ተናግረዋል። ተመልካቾቻችን የታህሳስ 21 ቀን 2018 ዓ.ም ዕለታዊ ዜናዎቻችን ይህን ይመስሉ ነበር። ስለተከታተላችሁን እያመሰገንን በያላችሁበት ሰላም